ክብደት ለመጨመር ወይም ጡንቻን ለመጨመር የአመጋገባችን አመራረጥ አሪፍ መሆን አለባቸው። ማለትም በልክ ላይ ትንሽ ሆነው ግን ብዙ ካሎሪ ያላቸው ምግቦችን መምረጥ አለብን። ስለ ጡንቻ ግንባታ የተሟላ መጽሐፍን ለማግኘት ማለትም እንዴት ጡንቻ እንደሚገነባና እንዴት ጡንቻዎቻችን በተሻለ ሁኔታ ለመገንባትም ለማወቅም ከፈለግን ያለኝ መጽሐፍ ይህ ሁሉ ነገርም ያስተምራል። ለማግኘትም የቴሌግራም ሊንኩን ባዮ ላይ ያለ ወይም ኢንቦክስ አድርጉኝ። የመጀመሪያው ዘዴያችን ያለንን ካሎሪ መጠጣት ነው። ማለትም አጃ፣ የለውዝ ቅቤና የፕሮቲን ሳፕሊመንትን በመጠቀም እስከ 1000 እና ከዛ በላይ ካሎሪዎችን ማግኘትም እንችላለን። ፈሳሽ ነገሮች በሆዳችን ውስጥ ቦታ ስለማይይዙ ብዙ መመገብም እንችላለን። ሁለተኛው ዘዴያችን ደግሞ የ20% ህግ ነው። ማለትም እንደ ወይራ ዘይት እና የመሳሰሉትን ነገሮችን በምግባችን ውስጥ በመጨመር ካሎሪዎቹ ከፍ ያደርጋሉ እና ይህም ለበልክ ጊዜ በጣም ከፍተኛ የሆነ ካሎሪዎችን ማግኘትም እንችላለን። ሶስተኛው ዘዴ በጣም ጠቅሞኛል። ከበላሁ በኋላ ለ10 ደቂቃ መራመድ ነው። ማለትም ከበላን በኋላ ለ10 ደቂቃ ያክልን መራመድ የበላነውን ነገርን ለመፈጨት ያበረታታል እና ለቀጣዩ ምግባችን ሆዳችን ባዶ ያደርገዋል። ይህም ከፍተኛ ካሎሪ ማስገባትም እንድንችል ይረዳናል። በመጨረሻ ለመማርም ፍላጎትም ካላችሁ መጽሐፌን ለመግዛትም የቴሌግራም ሊንኩን ባዮ ያለ አውሩኝ።